በዛሬው ቪዲዮ ስለ መቀሌ እንዳስሳለን። ዛሬ በመቀሌ ከተማ በኢላላ ትምህርት ቤት ቀበሌ 06 በወጣቶች ላይ እየተደረገ ያለው አፈሳ የመቀሌን ሕዝብ እጅግ አሳዛኝ ሁኔታ ውስጥ ከቶታል። ዛሬ ሰኔ 26 2018 ዓመተ ምህረት ለመቀሌ እናቶች እጅግ ልብ ሰባሪና አሳዛኝ ቀን ነው። በትምህርት ቤታቸው ተገኝተው የወጣቶችን እያፈሱ ወደ አውቶቡስ ውስጥ ሲያስገቡ የመቀሌ እናቶች በአደባባይ ላይ በመውጣት እጅግ አሳዛኝ በሆነ ሲቃ በተሞላበት ድምፅ አስፓልት ላይ ወጥተው ሀዘናቸውንና ለቅሷቸውን ሲገልጹ ተመልክተናል። እንግዲህ ወጣቱ በፖሊስ ትጥቅ በታጠቁ ኃይሎች እንግዲህ ከዳር ቆመው እያየን ነበረና ይህንን በተመለከተ ወጣቶቹ ምንም አይነት እንቅስቃሴ ማድረግ አልቻሉም። ምክንያቱም መሳሪያ የታጠቁ ሰዎች ነበሩ። ስለዚህ ያላቸው አማራጭ ቀጥታ ወደ ባስ ውስጥ መግባት ነበረ። ወጣቱ በዚህ ሁኔታ እንግዲህ በአፈሳ ወደ ጦር ሜዳ እየተላከ ይገኛል ማለት ነው። የመቀሌ እናቶች እንግዲህ እግዚአብሔር አምላክ ይህንን ሀዘን በቃ ይበላቸው። በልጅ መባረክን በልጅ አገኘው ደረሰልኝ እያሉ ሲጠብቁ እንደገና ልጅን ወደ ሞት ድግስ መላክ አይን እያየ ልጅ ሲሄድ መመልከት እጅግ ልብ ሰባሪና አሳዛኝ ክስተት ነው። ይህን እናት ለሆነ ስሜቱ ምን ያህል እንደሆነ ሁላችሁም ይገባችኋል። ስለዚህ እግዚአብሔር አምላክ ለሀገራችን ሰላምን ያውርድልን፣ ፍቅርን ያውርድልን። ይህንን ሰቆቃ በቃ ይበለን። ወጣት አድጎ ተምሮ ለሀገሩ የሚጠቅም የሚሆንበት ጊዜ ቅርብ ያድርግልን እግዚአብሔር አምላክ። የመቀሌ እናቶች እግዚአብሔር አምላክ እንባችሁን ያብስ። የተሻለ ቀንና ጊዜ መጥቶ እግዚአብሔር ቀና ብላችሁ የምትሄዱበትን ቀን ያቀርብላችሁ ለማለት እወዳለሁ። እንግዲህ ዛሬ በጣም አሳዛኝ ልብ ሰባሪ ቀን ነው ለመቀሌ እናቶች። ይህ ሁኔታ በዚህ ይቆማል ወይስ ይቀጥላል የሚለው ነገር እንግዲህ በሁላችንም ውስጥ እጅግ አስጨናቂና አሳሳቢ በሆነ መንገድ እየተከታተልነው የምንገኘው ጉዳይ ነው ማለት ነው። በዚህ ሁኔታ ላይ ወደ ጦር ሜዳ እነዚህን ወጣቶች በጣም ህፃናት ናቸው። ያን ያህል አቅም የደረሱ አይደሉም። ጥይት ይዘው እንኳን መዋጋት የሚችሉ አይደሉም እና እግዚአብሔር አምላክ የተሻለ ቀን አምጥቶ ይህንን ጊዜ አሳልፎ ለሀገራችን ሰላምን ያውርድልን። በጣም ልብ ሰባሪ ነው። እናቶች መኪና እንዲገጫቸው አስፓልት መሀል ገብተው መኪናው ጋር ፊት ለፊት ቆመው ተጋፍጠው ማየት ማለት በጣም ልብ ሰባሪ ነገር ነው። ምን ያህል ልባቸው እንደደማ ምን ያህል ያሉበትን ሁኔታ ለመግለጽ የሚከብድ ሁኔታ ውስጥ እንዳሉ ሁላችንም ከምንገምተው በላይ ነው ያለው። ምክንያቱም እዚህ እሳት ውስጥ ያሉት እዚህ ነበልባል ውስጥ ያሉት የመቀሌ እናቶች ናቸው። ወላጆች እግዚአብሔር ደረሰልኝ ባረከልኝ በሚሉ ሰዓት እንደዚህ ልጆቻቸው እየተወሰዱ የሚቀጩባቸው ከሆነ እጅግ ሰባሪ ነውና እግዚአብሔር የተሻለ ቀን ያምጣ ነው አሁንም የምንለው በድጋሚ። የመቀሌ እናቶች እግዚአብሔር አምላክ ብርታቱን ይስጣችሁ። በሰላም እንደወጡ እንግዲህ በሰላም ልጆቻችሁን በድጋሚ ወደ እቅፋችሁ ገብተው በእቅፋችሁ አቅፋችሁ የምትይዙበት ቀን ሩቅ እንዳይሆን እንጸልያለን። እንግዲህ በመቀሌ ጉዳይ ላይ አፈሳው ዛሬ ነው የተጀመረው። እንግዲህ ትምህርት ቤት ላይ ነው ሄደው እንግዲህ ህዝቡ እጅግ እየጮኸ ባለበት ሁኔታ ነው ይህ አፈሳ እየተካሄደ የነበረው። በባስ ነው ይዘዋቸው እየሄዱ የነበረው። ህዝቡ ምንም ማድረግ ባለመቻሉ በጣም እየጮኸ ነበረ እንደሰማችሁት። እንግዲህ የመጨረሻው አማራጭ ያደረጉት እንግዲህ ልጆቻቸውን ይዞ የሚሄደውን ባስ በድንጋይ እየመቱ መሸኘት ነበረ። እንግዲህ በጣም ልብ ሰባሪ ነገር ነው ይሄ። ለመናገርም ለመዘገብም እጅግ ልባችንን ያደማው ጉዳይ ነውና የባለፈው ስቃይ የባለፈው ሰቆቃ የባለፈው ህይወት ይበቃል። እግዚአብሔር የተሻለ ቀን የኢትዮጵያን ፀሐይ ያውጣላት ለማለት እንወዳለን። ከዚህ በላይ ምንም ማለት አልፈልግም። እንግዲህ እግዚአብሔር መልካሙን ቀን ያምጣላችሁ። አዳዲስ መረጃዎች ካሉ ይዤ የምቀርብላችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዓለም ሰርፕራይዝ ነበርኩኝ። አዲስ መረጃ ካለ ይዤላችሁ ቀርባለሁኝ። ሰላም ቆዩኝ።